ይስጥልኝ ትንግርቱ መሳይ ታዲያስ እንዴት ሰነበትክ? እንግዲህ ባንከር ሚዲያ ይመስለኛል ለመጀመሪያ ጊዜ እንደዚህ ስንገናኝ ያ የመጀመሪያ ነው actually በጣም በርካታ ጊዜ ቀጥረኸኝ አልተሳካልኝም በተለያየ ምክንያት መሳይ በጣም ከልብ ይቅርታ ጠይቃለሁ አንተንም ሌሎችም እንደዚሁ ቀጥረውኝ ያልተገኘውባቸው ብዙ ሚዲያዎች አሉ ዘውዱም እንደዚሁ በቅርብ ጊዜ ሁላችሁንም በዚህ አጋጣሚ ይቅርታ ጠይቃለሁ ደህና ነው መሳይ እንዴት አለ ማለት ፈልጋለሁ ስለጋበዝከኝ ከልብ አመሰግናለሁ አመሰግናለሁ ትንግርቱ እንግዲህ ስለ ረዳት ፕሮፌሰር ትንግርቱ ምናልባት የአንከር ሚዲያ ታዳሚዎች መረጃው እንዲኖራቸው ነው ያንተ በሚዲያው ላይ ስላለ ብዙዎች ያቋል በተለያየ ሚዲያዎችም ወደዚህ ወደ አሜሪካ ከመምጣትን በፊት በመጣቀርባቸው ትንታኔዎች በተለያዩ ሚዲያዎች ላይ ተታወቃለ እንግዲህ ረዳት ፕሮፌሰር ትንግርቱ ምናልባት ሰፋ ያለውን ነገር አንተ ልትገልጽልን ትችላለህ መምህር የነበረ ነው ወደዚህ ወደ አሜሪካ ከመጣ በኋላ ABC በተባለ ቴሌቪዥን ላይ እንደዚሁ በዋና አዘጋጅነት እየሰራ ይገኛል ትንግርቱ በድጋሚ አመሰግናለሁ እንግዲህ ዛሬ ስንገናኝ አስቸኳይ የሆኑ ነገሮች ስላሉ ነው የጋበዝኩ መሳይ ከልብ አመሰግናለሁ በብዙ ሰዎች ያቁኛል ብዬ አስባለሁ ለማያቁኝ ሰዎች ግን እዚህ አሜሪካን ሀገር ከመጣው በኋላም እንደዚሁ በአማራ ብሮድካስት ሴንተር ABC ቴሌቪዥን ላይ በፕሮግራም አዘጋጅነት እየሰራው ነው ያለሁት እንደምታውቀው ደግሞ በአማራ ትግል ውስጥም ሰፊ ተሳትፎ አለኝ ስለዚህ ትግል ውስጥ ነው ያለሁት ማለት ነው ወደዚህም ከመጣው ጊዜ ጀምሮና በሚዲያ ላይ በተለይ በብዛት አለውኝ ህብረተሰብን በማደራጀትና በማንቃትም እንደዚሁ የበኩሌን አስተዋጽኦ ያደረኩኝ ነው መሳይ ልክ እናንተም እንደምትሰሩት እኛም የራሳችንን በጎ አስተዋጽኦ እናድርግ በሀገራችን የተሻለ ለውጥ እንዲመጣ የራሳችንን አበርክቶ እናድርግ በሚል በርካታ ጉዳዮች ላይ እንግዲህ እየሰራ እንገኛለን አመሰግናለሁ በድጋሚ እንግዲህ ያው ወደ ለቱ ጉዳዮቻችን እንሄዳለን የአሜሪካ መንግስት መግለጫ በተለይ በኤምባሲው የተሰጠው በአምባሳደር ኤርቪን ማሲንጋ የተሰጠው መግለጫ አነጋጋሪ ሆኖ ነው ዛሬ የዋሉ መጀመሪያ የተሰጠው መግለጫና በኋላ ላይ ተስተካክሎ በመጣው ማለ ያለው ልዩነት ሰፊ ነበርና ያንን ተከትሎም ለምንድነው የተቀየረው ምናልባት አሜሪካ ዲፕሎማሲዋ በጣም ቀጥ ያለ ነው በብዙ ባለሙያዎችና በመዋቅር በሲስተም የሚመራ እንደሆነ ይታወቃልና በአንድ ሰዓት ልዩነት እንደነዚህ አይነት መግለጫዎች መሰጠታቸው ለምንድነው የሚለው ነገር እናነሳለን ከዛ በተጨማሪም ፋኖ ያንን አስመልክቶ የሰጠው ምላሽ አለ የኦሮሞ ነጻነት ሰራዊትም እንደዚሁ ለአሜሪካ መንግስት ጥሪ ምላሽ ሰጥቷል ሁለቱንም መግለጫዎች እንመለከታለን ግን እንደው ትንግርቱ መግለጫዎቹ መጀመሪያ ምን ነበሩ መጀመሪያ ምን ወጣ ከዛ በኋላ ተስተካክሎ የወጣውስ ምንድነው መልካም እንግዲህ መሳይ ሁለት መግለጫዎች ናቸው የወጡት ብዙዎቻችንን ያስገረመ ነው በነገራችን ላይ በቅርብ ጊዜያቶች ውስጥ ኤምባሲው በእንደዚህ አይነት መግለጫዎችን ከሰጠ በኋላ የሪትራክት ሲያደርግ ወይንም የሰጠውን መግለጫ መልሶ ሲያነሳ የታየበት ሁኔታ አልነበረም ኢትዮጵያ ውስጥ እንደምታውቀው በጣም አፋኝና አምባገነን ስርዓት ነው ያለው ኢትዮጵያ ውስጥ ያሉ ተራ የኢትዮጵያ ዜጎች የሚጽፉትን ነገር በከፍተኛ ደረጃ ሳንሱርም ስላለ ነፃነት ተሰምቷቸው ሐሳባቸውን የሚገልጹበት እድል በሌለበት ሁኔታ ውስጥ ሰዎች ሐሳባቸውን በሚሰጡበት ጊዜ ከሰጡ በኋላ ሐሳባቸውን ወይንም ማስተያየታቸውን ከጻፉ በኋላ የጻፉትን ነገር ማንሳት በጣም የተለመደ ነገር ነው ተቋማት መግለጫ ካወጡ በኋላ መግለጫዎቻቸውን ያነሳሉ ግለሰቦች ሐሳባቸውን ከገለጹ በኋላ ሐሳቦቻቸውን መልሰው ሲያነሱ እናውቃለን ማለት ነው ግን በኤምባሲ በኩል እንደዚህ አይነት መግለጫ ከተሰጠ በኋላ መልሶ ያንን መግለጫ በተወሰነ መልኩ እንግዲህ ቀይሮ እንደው ለውጡም ቀላል የሚባል ለውጥ አይደለም በነገራችን ላይ እነዛን ማድረግ የተለመደ አይደለም ስለዚህ አነጋጋሪነቱ ከዚህ የመነጨ ይመስለኛል በምን ምክንያት በተለይ ደግሞ የመጀመሪያው መግለጫ አንድምታ ምንድነው ለምን መጀመሪያ መግለጫ ወጣ በኋላ ላይ መግለጫውን ለመሰረዝ የነበረው ምክንያት ወይንም የተሰጠው ምክንያት ምንድነው የሚለው ነው አነጋጋሪነቱን የጨመረው ብዙ ሰዎች የመጀመሪያ ለምሳሌ ተቋማት ቢሆኑ ይሄንን መግለጫ መጀመሪያ ላይ አውጥተው ከዛ በኋላ መግለጫቸውን እንዲያነሱ ቢተደረገው ባገዛዙ ጫና እንደሆነ በቀጥታ መናገር እንችላለን ለምሳሌ መስሪያ ቤቶች መግለጫ አውጥተው ከዚህ በፊት እንደምታስታውሰው ዩኒቨርሲቲዎች መግለጫዎቻቸውን እንዲያነሱ ሲደረግ እንደምታስታውሳለን በጣም በርካታ ጊዜ ግን ኤምባሲ እንደዚህ ሲያደርግ ያውም የአሜሪካን ኤምባሲ በቀጠናው በሀገሪቱ ጉዳዮች ላይ በጣም ከፍተኛ ሰይ ያለው በጣም ከፍተኛ ድምጽ ያለው አንዴ መግለጫ ከሰጠ በኋላ ይሄንን መግለጫ እንዲቀይር ወይንም እንዲያሻሽል አድርጎ እንዲወጣ ማድረጉ አይ ቲንክ ኤምባሲው በተጨማሪ መግለጫና ማብራሪያ ይሰጥበታል ብዬ አስባለሁ ግን ብዙዎቻችን እንድንገረም ያደረገው እሱ ነው ለምንድነው መግለጫውን መቀየር ያስፈልገው የሚለው ነገር እንድናነሳ አድርጎናል ግን መግለጫውን አንድምታው ምንድነው የመጀመሪያውና ሁለተኛው መግለጫው ምንድነው ልዩነቱ የሚለው ነገር አይ ቲንክ ለሰው ማንሳት ያስፈልጋል አጠቃላይ መግለጫው ጠቃሚነትና የተሰጠበትን አውድ ራሱ
ማየት ተገቢ ነው ብዬ ነው የማስበው። ይሄን መግለጫ ለምን በዚህ ወቅት መስጠት እንደተፈለገ አንደኛ ተጨባጭ ነገር የለም። ለምሳሌ ምንን አስመልክቶ ነው የአሜሪካ ኤምባሲ ይሄንን ያወጣው? ለምሳሌ ኢትዮጵያ ውስጥ ያሉ ግጭቶች እንደቀጠሉ ይታወቃል በሚል ነው የሚጀምረው። ኢትዮጵያ ውስጥ ያሉ ግጭቶች ሌላ ዓመትን እያስቆጠሩ እየሄዱ እያደረሰ ያለውን ሰብአዊ ጉዳትና በህዝብ ላይ እያደረሰ በሀገር ላይ እያደረሰ ያለውን ጉዳት ታሳቢ አድርገን ነው ይሄንን መግለጫ እንድናወጣ የገፋፋን የሚል አይነት ምክንያት ሰጥቶ ይጀምርና ግን በኋላ ላይ የሚያነሳቸው ነገሮች አሁን ሀገሪቱ ውስጥ ካሉ ተጨባጭ ሁኔታዎች ጋር በቀጥታ የሚገናኝ ነገር ሆኖ አታገኘውም። ስለዚህ በአንድም በሌላም መልኩ መግለጫው ስለ ጦርነቱ መሰጠት የተፈለገ መግለጫ እንደሆነ ትገነዘባለህ። ግን እንደዛም ሆኖ መግለጫውን አጠቃላይ ይዘቱን ስታየው የመግለጫ የተሰጠበት ሁኔታ ኢትዮጵያ ውስጥ ያለውን ሁኔታ በትክክል ኤምባሲው እንደዚህ ነው ወይ የሚገመግመው የሚለውን ነገር እንድንጠይቅ ያጭራል። ማለት በእርግጥ እንደዚህ ነው ወይ የሚረዱት? ለበርካታ ጊዜ በፋኖ የሚተዳደሩ አካባቢዎች ላይ ፍጹም ሰላም እንዳለ ነው የምናውቀው። አገዛዙ የሚቆጣጠርባቸው አካባቢዎች ያውም ከተማዎች፣ በርካታ ህዝቦች የሚኖሩባቸው አካባቢዎች ላይ ምንም ኃላፊነት በማይሰማው መልኩ ከባድ መሳሪያዎችን ድሮኖችን በመጠቀም ገበያ ማዕከላትን የሃይማኖት ተቋማትን በማውደም አገዛዙ ነው ጥፋትን የሚፈጽመው። አዲስ አበባ ከተማና አዲስ አበባ ዙሪያ ራሳቸው አምባሳደር ማሲንጋ ከዚህ በፊት በሰጡት መግለጫ ላይ ከንጦጦ መልስ ያለውን አካባቢ አገዛዙ እንደማይቆጣጠር እናውቃለን ያሉት ራሳቸው ናቸው። ምን ማለት ነው? አፈናው ሰዎችን በኃይል ማገት እንደዚህ አይነት እንቅስቃሴዎች ሙሉ ለሙሉ አገዛዙ በሚቆጣጠራቸው በሚላቸው አካባቢዎች ናቸው። አክቹሊ እንደዚህ አይነት የሴኩሪቲ ፌለሮች ያሉበትና በዋናነት የህዝብ ሰላምና ደህንነት እንዲናጋ የሆነባቸው ሁኔታዎች ማለት ነው። ከዚህ አንፃር እንደዚህ አይነት ኢኩቫለንሶችን ማምጣት በሁሉም ኃይሎች እንደዚህ አይነት ተግባር ውስጥ እንድትሳተፉ አድርጎ ማቅረብ በትክክል ያለውን ሁኔታ በትክክል የሚገልጽ ሆኖ አላገኘሁትም። ያላለፈውን ጥሪ ስትመለከት ለምሳሌ ለፋኖች የተደረገው ጥሪ መጀመሪያ ላይ ሪያሊስቲክ የሆነ ኦብጀክቲቭ ይዛችሁ ነው የሚል ነው። ምንድነው ሪያሊስቲክ ኦብጀክቲቭ? ለአምባሳደሩ ተጨባጭ የሆነ ዓላማን ተጨባጭ የሆኑ ግቦችን አስቀምጡልን በዝርዝር የሚል ነው። በተደጋጋሚ ፋኖች በሚያወጧቸው መግለጫዎች የአማራ ህዝብ የተጋረጠበትን የህልውና አደጋ የፍትህና የርትዕ ጥያቄዎችን በግልጽ አስቀምጠዋል። ይሄ ጦርነት በአማራ ህዝብ ላይ ባገዛዙ ኢምፖዝ የተደረገ እንጂ የአማራ ህዝብ የጀመረው ጦርነት አይደለም። መሳይ እንደምታውቀው የአማራ ህዝብ ራሱን ከጥፋት እየተከላከለ ያለ ህዝብ ነው። ራሱን ከጥቃት እየተከላከለ ያለ ህዝብ ነው። ከዚህ አንፃር ሪያሊስቲክ የሆነ የሚባለው በአምባሳደሩ ምልከታ ምን አይነት ግብ ነው? ህዝባችንን ከጥፋት መታደግ ነው ግቡ። የዚህ ህልውና ትግል ለህዝባችን ፍትህ ማምጣት፣ ህዝባችንን ከሞት ከግድያ ከመፈናቀል ከስደት መታደግ ነው። ሀገር አልባነት በህዝባችንና የህዝባችን አደጋ ሆኗል። ያንን ሀገር አልባነትና የሀገር አልባነት ስጋት መቀልበስ ነው። መዋቅራዊ ጥቃቶችን ትርክቶችን ማስተካከል ነው። እነዚህ ሁሉ ደግሞ ይሄን አደጋ የደቀነው አገዛዝ ባለበት ሁኔታ የሚሳኩ አይደሉም። ኢትዮጵያ ውስጥ እንዲኖር የምንፈልገው የሽግግር ፍትህና የሽግግር ዴሞክራሲ በዋናነት ይሄ አገዛዝ ባለበት ሊሳካ አይችልም። ለምሳሌ ኦኤልኤ ቅድም ያወጣውን መግለጫ ስታነሳልኝ ነበር። ሙሉ ለሙሉ ሰላምን አስመልክቶና አገዛዙን አስመልክቶ ያስቀመጠውን ነገር ስትመለከት ይሄን አገዛዝ ይዞ ስለ ሰላም ማውራት አይቻልም። ይሄ አገዛዝ ስለ ሰላም አወራ ማለት ዝም በሉ ልጨፍጭፋችሁ እያለ ነው ማለት ነው። አልያም ደግሞ ይሄ አገዛዝ ስለ ሰላም አወራ ማለት ለጦርነትና ፍጹም ጦርነት እስካውጅባችሁ ድረስ የመዘጋጃ ጊዜ ስጡኝ ማለት ነው። አልያም ደግሞ ለምዕራባውያን ገንዘብ እንድትሰጡኝ የግድ ሰላም የሚለውን ነገር መናገር አለብኝ እያለን ነው ማለት ነው። ከዚህ ውጭ የተለየ ትርጉም አይሰጠውም። ይሄ አገዛዝ ስለ ሰላም ሲያወራ በተግባር ምን ሲያደርግ እንደሚውል የምናየው ስለሆነ ማለት ነው። ማዳን እየተከላከለ ያለ ማለት ነው። እንግዲህ የፋኖና የኦሮሞ ነጻነት ሰራዊት ምላሽ በተመለከተ እንመለስበታለን። አንድ የመጀመሪያው መግለጫ ላይ የአገዛዙን የድሮን ጥቃት እርምጃ የአሜሪካ መንግስት በግልጽ ነው ያወገዘው፣ እንዲቆምም የጠየቀው። ይሄ ዛሬ ያገዛዙን መንደር አካባቢ ያለውን ጎራ በጣም ሲያናድ ሲያበሳጭ የዋለ ጉዳይ ነው። እንዴት አሜሪካ በዚህ ደረጃ በአብይ አህመድ አገዛዝ ላይ እንዲህ አይነት ክስ ይዛ ትመጣለችም በሚል ማስተካከያ እንድታረግ በዚህም በግራ በቀኝም ከፍተኛውን ተቃውሞ ሲያሰሙ ነው ያሉት። ምናልባት ለምን እንደተቀየረ ግልጽ የሆነ ነገር ባንሰማም መገመት እንችላለን ወይ? አሜሪካን በመታከል ሀገር ለምሳሌ ሰሞኑን አንድ የኢትዮጵያ አምባሳደር ያፎ ለምታ ይሁን ወይም ያቋም ጉዳዩን ባልታወቀ መልኩ ፓኪስታንን የሚወቅስ ለህንድ ድጋፍ የሚሰጥ ቃለ መጠይቅ ሰጥተው ነበር። በዛ ደረጃ አምባሳደሩ የግላቸው አስተያየት ይሁን
የኢትዮጵያ መንግስት ወይም የአብይ አህመድ አገዛዝ አቋም ይሁን በግልጽ ባልሆነበት መልኩ ያንን ቃለ መጠይቅ ሰጥተዋል። አምባሳደር ማሲንጋ ይህን መግለጫ የሰጡት ከግላቸው ተነስቶ እንዳልሆነ የግላቸው አቋም እንዳልሆነ ይታወቃል። በውጭ ጉዳይ ሚኒስቴር ደረጃ የተያዘ አቋም ነው። ይህንን አቋም በአንድ ሰዓት ውስጥ ተለውጦ ይሄ አንቀጽ በተለይም የኢትዮጵያ መንግስት የሚወቀስበት አንቀጽ እንዲወጣ የተደረገበት ምክንያት ምን ሊሆን ይችላል? እንደው ትንግርቱ ብዙዎቻችንን የሚያስደነገጠን ነገር በነገራችን ላይ እሱ ነው። ሁለት ምክንያት ነው ሊሆን የሚችለው አይደለም። ተገማቹ ምክንያት ሁለት ነው። አንደኛው ምክንያት ወይ መግለጫው ስህተት ነው። ሁለተኛው ምክንያት በኤክስተርናል ጫና ወይንም ደግሞ አምባሳደሩ ላይ በመጣ ተጨማሪ ጫና ወይንም የውጭ ጫና በኢትዮጵያ መንግስት የደረሰ ጫና እና ለዛ ሸብረክ ብለዋል ማለት ነው አምባሳደሩ ወይስ የአሜሪካ የውጭ ጉዳይ መስሪያ ቤት? ምክንያቱም አምባሳደሩ በግላቸው የሚያደርጉት ነገር የለም። የተቋም ስራ ነው የሚሰሩት፣ የግላቸው አይደለም። ልክ ነው። እሳቸው የሚያወጡት ማንኛውም ነገር የአሜሪካ መንግስትን ሪፕሬዘንት የሚያደርግ ነው። የመንግስቱ አቋም ተደርጎ ሊወሰድ የሚችል ነው። ምንም ጥያቄ የለውም። መሳይ ግን እናስቀምጠው የምንችለው ሁለት ምክንያት ነው። ሶስተኛው ምክንያት አካውንታችን ተጠለፈ የሚል ነው ከሆነ ማለት ነው። ከዛ ውጪ ሌላ ምክንያት ልንሰጠው አንችልም። የመጀመሪያውን ምክንያቱን እንውሰድ። የመጀመሪያው ምክንያት የተሳሳተ ነው። የመጀመሪያ ላይ የወጣው መግለጫ ይሄ አገዛዝ በራሱ ህዝብ ላይ የሚያደርሰውን የድሮን ጥቃት በአስቸኳይ እንዲያቆም የሚል መግለጫ ነው። ይሄ የአምባሳደሩ እና የአሜሪካ መንግስት ብቻ ሳይሆን በርካታ የሰብአዊ መብት ተቋማት አስቀድመው በተደጋጋሚ የኢትዮጵያ ሰብአዊ መብት ኮሚሽንን ጭምር ያረጋገጣቸው በርካታ ሪፖርቶች ወጥተዋል መሳይ። ስለዚህ አምባሳደሩም ሆነ ኤምባሲው ይሄንን በደንብ ጀስቲፋይ ሊያደርግ ይችላል። ለምሳሌ መንግስት ጫና ቢመጣበት ካገዛዙ የመጣ ጫና ቢመጣ እነዚህ ኤቪደንሶች በመስጠት እንደዚህ አይነት መረጃዎች ስላሉ በአስቸኳይ እንድታቆሙት ብለው ሊገልጹ የሚችሉበት እድል አላቸው ማለት ነው። ሁለተኛ የሚወክሉት መንግስትና ሀገር ከዚህ በፊት በእንደዚህ አይነት ሁኔታ የሚታወቅ አይደለም። የሚወክሉት መንግስት አንዌቨሪንግ የሆነ አቋም ያለው በሚያወጣቸው መግለጫዎች ሙሉ ኃላፊነትን የሚወስድ ለሚቀርቡበት ትችቶች ምላሽ በመስጠት የሚታወቅ ተጨማሪ ማብራሪያ ቢያስፈልግ ማብራሪያዎችን በመስጠት አቅም ያለው ድፍረቱ ያለው ይሄ አቅም ያለው ነው መሰለኝ። ይሄ ፕሮቴክሽን ያለው ይሄ አቅም ያለው አካል እንደዚህ አይነት መግለጫዎችን ካወጣ በኋላ መግለጫውን መልሶ ሪቨርስ አድርጎ ሪትራክት አድርጎ ሌላ ጀነሪክ የሆነ ሁኔታውን በጥቅል ማያሳይ ስፔሲፊካሊ ያለውን ሁኔታ በትክክል ማያሳይ መጀመሪያ የተነገረውን ነገር በአንድም በሌላ መልኩ አገዛዙ ላይ በቀጥታ ትችት ያቀረበውን ሐሳብ እውነትም የሆነ የኢትዮጵያን ህዝብ ተጨባጭ ስጋት ያጋሩበትን መግለጫ ቀይረው ሌላ ሁሉንም ኃይሎች በአንድ ጊዜ የሚያጭቅ አይነት ስቴትመንት ነው ኢሹ ያደረጉት። ይሄ ስቴትመንት ምን ማለት ነው? አንደኛ መጀመሪያ የወጣው መግለጫ ትክክል አይደለም፣ ድሮን እየተጠቀመ አይደለም ወይ አገዛዙ ማለት ነው ወይ? ሁለተኛ መጠቀሙ አግባብ ነው ማለት ነው ወይ? ለምን ተነሳ ያ መግለጫ? ስለዚህ ተጨማሪ ማብራሪያ ይሰጡበታል ብዬ ተስፋ አደርጋለሁ። ምክንያቱም በጣም መጥፎ ፕሬሲደንት ነው የሚተው። የአሜሪካን ኤምባሲ የሚመሩ አምባሳደርና ኤምባሲው እንደዚህ አይነት ጽሁፎችን ሪትራክት ካደረገ በተለይ ደግሞ ይሄ የሆነው በኢትዮጵያ መንግስትና አገዛዙ ጫና ከሆነ የኢትዮጵያ ህዝብ በምን አይነት ሁኔታ ውስጥ እንዳለ መገንዘብ ያስችላል። ለህዝብ የሚያስተላልፈው መልእክት ምንድነው? ለሌሎች ሀገራት የሚያስተላልፈው መልእክት ምንድነው? ህዝቡ ይሄንን አገዛዝ ለዲሞክራሲ፣ ለፍትህ እና ለተሻለ ስርዓት፣ ለእኩልነት የሚደረገውን ትግል የሚያደርገው የኢትዮጵያ ህዝብ ያለምንም ጥበቃ በከባድ ወታደራዊ አፈና ውስጥ ያለ ህዝብ እሳቸው ይሄንን ስቴትመንት ከቀየሩ ኤምባሲው ይሄንን ስቴትመንት ከቀየረ በአፈናና በጫና ከሆነ አፈና አይኖርባቸውም ግልጽ ነው፣ ግን ደግሞ በጫና ከሆነ ሌላ ትርጉም ይሰጣል። ለኢትዮጵያ ህዝብ የሚሰጠው ትርጉም ሌሎች ኃይሎችም በዚህ ቢበረታቱ ስለዚህ አሜሪካ መንግስት የሚያወጣቸውን መግለጫዎች ኒጎሽብል ነው ብለን እንድናስብ እንገደዳለን ማለት ነው። ምናልባት ትንግርቱ የአሁን የአብይ አህመድ አገዛዝ ያለበት ቁመና እንግዲህ አሜሪካውያን ምስራቅ አፍሪካ ላይ ትርምስ እንዲፈጠር ከቁጥጥር ውጭ እንዲወጣ አይፈልጉም። አብይም ባይደግፉትም እንኳን ለጊዜው ኢትዮጵያ ውስጥ ካሉት ኃይሎች አንፃር እንደው ለተወሰነ ቀናትም ቢሆን መረጋጋትን ይዞ ሊቀጥል ይችላል ብለው
አሁን መደናበር ውስጥ ያለ አገዛዝ ነው። ብዙ ነገር ከጁ እየወጣ ነው። ትንሽ ነገር ያስደነግጧል። እነሱም ባለፈው የገመቱት አለ ለዜጎቻቸው ያስተላለፉት መልእክት ላይ። ስለዚህ ይህንን አገዛዝ እንዲህ አይነት ዱላ፣ እንዲህ አይነት ወቀሳ፣ እንዲህ አይነት ክስ የምናመጣበት ከሆነ ድንገት ሸብረክ ይላል። ያ ደግሞ ሳንዘጋጅ ያ ነገር ከሆነ ጣጣው ለኛም ጭምር ነው ብለው እንደው በዛች ጊዜ ላይ ይህንን ከአብይ አህመድም አገዛዝ ያው ተቃውሞ እንደሚመጣባቸው እንገምታለን። ያ ተጨምሮ ይህንን መግለጫ አስበውታል፣ ቀይሮ ደግሞ በዚህ መልኩ አምጥተውታል ብሎስ መገመት አይቻልም? ወይል እንግዲህ በዋናነት የሚወስነው ኢትዮጵያ ውስጥ ያለውን ለውጥ የኢትዮጵያ ሕዝብ ፍላጎት ነው። የኢትዮጵያ ሕዝብ የሚፈልገው ነው የሚሆን። ይሄ አገዛዝ የሚፈልገው አይደለም እንዲሆን የሚፈልገው፣ ወይንም ሌሎች ኃይሎች የሚፈልጉት አይደለም ኢትዮጵያ ላይ የሚሆነው። ለኢትዮጵያ ሕዝብ ምግብ ሊሆንለት አይችልም ይሄ አገዛዝ። ለኢትዮጵያ ሕዝብ ሰላም ሊያመጣለት አልቻለም ይሄ አገዛዝ። ስለዚህ የሕዝቡ ፍላጎት እኛ ፈለግነውም አልፈለግነውም ዛሬም ሆነ ነገ ለውጥን ከፈለገ ኢትዮጵያ ሕዝብ ያንን ለውጥ ማሳካት የሚችልበት እድል አለ ማለት ነው። ስለዚህ እነሱ ስቴትመንት ኢሹ ስላደረጉና ስላላደረጉ አይደለም፣ እንደውም በዋናነት ለሕዝብ ለዲሞክራሲና ለተሻለ ሰላም በአገሪቷ እንዲመጣ ያላቸውም ስትራቴጂክ ኢንትረስት በዛው ሊጠበቅ ስለሚችል በቀጠናው ላይ ከዚህ የኢትዮጵያ ሰላም የአሜሪካ ፍላጎት እንደሆነ አውቃለሁ። በቀጠናው ላይ ያለው የኢትዮጵያ ሰላም ማለት ምን ያህል ስትራቴጂክ ጥቅም እንዳለው ጂኦፖለቲካሊ ሁላችንም የምንገነዘበው ነው። ግን እነሱ ይሄንን ስቴትመንት ስላወጡና ስላላወጡ በአገዛዙ ላይ የሚደርስ የተለየ ጫና አለ ብሎ ማሰብ ትክክል ነው ብዬ አላስብም። ግን በተለየ መልኩ መሳይ ምንድነው እንዳልከው እንደዚህ አይነት መግለጫዎች መጀመሪያ ላይ በተለይ ያወጡት መግለጫ በህዝብ ላይ እየደረሰ ያለውን ሁኔታ በቀጥታ ኮንፍሮንት ማድረግ መፈለጋቸው፣ ያለውን ሁኔታ መግለጽ መፈለጋቸው፣ በተጨባጭም ለኢትዮጵያ ህዝብ ያላቸውን አሜሪካዎች ለሰብአዊ መብት ያላቸውን ለሰብአዊ መብት ጥበቃ ከዚህ በፊት እናውቅባትን እናውቃለን። እንግዲህ በዚህ ፕሪንሲፕልድ ናቸው። ለሰብአዊ መብት ጥበቃ ያላቸውን አቋም እናውቃለን ከዚህ በፊትም። ከዚህ አንፃር ያወጡት መጀመሪያ ላይ የገለጹት ስቴትመንት በትክክል የአሜሪካን መንግስትና የአሜሪካን መንግስት ባህሪ ይገልጻል ብለን የምናስበው እንደውም በተቃራኒው ከዚህ ሸብረክ ብለው ሌላ የተለየ ቬግ ስቴትመንት ማውጣታቸው ህዝቡ በሌላ መንገድ እንዲረዳቸው፣ ሀገራት ይህንን መግለጫ የተመለከቱ ቀጠናው ላይ ያሉ ሀገራትም እንደዚህ የሚያደርጉ ከሆነ ስለዚህ አንተ እንዳልከው በአንድም በሌላ መልኩ የሚያወጡት ስቴትመንት ላይ ሁላችንም ኮንፍሮንት እናደርጋቸው እያሉ ሌሎች ሀገራትም በዚህ መንገድ ከመንግስቱ በተቃራኒ ቆሙ የአሜሪካ መንግስት ለሚያወጣው መግለጫ ቁብ የማይሰጡ አገዛዞች እየሆኑ ሊሄዱ የሚችሉበት እድል ይበረታ ነው ወይንም ያደገ ከፍ ያለ ነው የሚሆነው ብዬ ነው ማስበው መሳይ። ከዚህ አንፃር አንተ እንዳልከው በቀጥታ የአብይ አህመድ ስርዓት ላይ ከፍተኛ ጫና ያሳድራል። ከጠበቅነው ከገመትነው ጊዜ በፈጠነ መልኩ አገዛዙ ሙሉ ለሙሉ እንዲወድቅ ያደርጋል ከሚል ሐሳባቸውን ቀይሯል የሚለው ነገር እንግዲህ እነሱ ሐሳብና አስተያየት እስኪሰጡበት ድረስ እኛ ልንገምት ነው የምንችለው። እኔ በዛ ምክንያት ነው የሚለውን ለመቀበል እቸገራለሁ። እኔ መግለጫውን ከማውጣቱ በላይ ከባዱ መግለጫውን መቀየሩ ነው ብዬ ነው ማም። ለመቀየሩ መስጠት የሚቻል ምክንያት የለም በኤምባሲው በኩል። ለማውጣቱ ግን መጀመሪያ ላይ ድሮን ስትራይክን በተመለከተ ላወጡት ስቴትመንት ግን በርካታ ኤቪደንሶችን ጀነሬት ማድረግ ይችላሉ። አሳማኝ የሆኑ ምክንያቶችን መደርደር ይችላሉ። አገዛዙን እያደረገ ያላቸውን የድሮን ጥቃቶች በጣም ተጨባጭ የሆኑ በጣም በርካታ ሲቪሊያኖችን ታርጌት ያደረጉ በጣም ብዙ ሪፖርቶች ስላሉ እሱን በማጋራት ይሄንን ስቴትመንታቸውን አቋማቸውን ማጽናት የሚችሉበት እድል ነበር ብዬ ነው ማስበው። አሁን ያደረጉት ነገር ትግርቱ ይሄ የአሜሪካ መግለጫ በርግጥ የአሜሪካ አቋምን በራሱ ከመግለጫውም ተረተናል። የፋኖን ትግል እንዴት እንደተረዱት የአማራ ህዝብ ትግል ያው የተጨበጠ አቋም ይዛችሁኑ ብለውም ሲገልጹ ምናልባት እስካሁን የሚደረገውንም ትግል እውቅና አልሰጡም ወይ? በዚህ ደረጃ የአማራ ህዝብ ዋጋ እየከፈለ እያየን እኮ ነው። የሚመላለሱት ወደ ትግራይ ነው። የሌሎች የአውሮፓ አምባሳደሮችም በአማራ ህዝብ ላይ የደረሰውን ነገር ይህን ያህል ትኩረት እንዳልሰጡ ባለፉት 2 ዓመታት አይተናል። ሚዲያዎችም ጭምር ትግራይ ካለው የአማራ ህዝብ ከሚደርስበት አንፃር ስንመለከት አንዳንድ ጊዜ ማወዳደር በርግጥ ከባድ ቢሆንም በዚህ ደረጃ ትኩረት መንፈግ ግን የጤና አይደለም ብለው የዚህ የምዕራብ ሀገራትን አቋም የሚወክሱ የአማራ ተወላጆችም ሌሎች ኢትዮጵያውያኖችም አሉ። ሆነም ቀረም ግን ፋኖም ኦላም መልስ ሰጥተዋል። መልሶቹን እንዴት አየ? ፋኖ በዚህ ደረጃ ዲፕሎማሲ ላይ በጣም ደካማ ነው። ከአውደ ውጊያና ከዚህ ከወታደራዊ እንቅስቃሴው ባሻገር እነ አሜሪካንን ጨምሮ ትርጉም ያለው ለውጥ ማምጣት የሚችሉ ሀገራት ላይ ብዙም ዲፕሎማሲ መስራት አልቻለም ፋኖ። አሁን ግን ዛሬ የወሰደው እርምጃ በጣም የሚደነቅ ነው። አንደኛ ስለምን እንደሚታገል በግልጽ
በሚገባቸው ቋንቋ ማስተላለፉ ሁለተኛ ደግሞ ቅድመ ሁኔታ ያለው ወደፊት የሆነ ነገር እንኳን ቢኖር ቅድመ ሁኔታዎቹ ምን እንደሆነ በግልጽ ያስቀመጠበት በመሆኑ ፋኖ በፖለቲካም የተሻለ አቅም እንዳለው ያሳየበት መግለጫ